ዌልካም ቱ ጎልደን ኤጅ አካዳሚክስ። በዛሬ ቪዲዮ ደግሞ ከባለፈው ፓርት የቀጠለ ፓርት 2 ስለ ማይክሮሶፍት ወርድ የምንማማርበት ቪዲዮ ነው ማለት ነው። ሁላችሁም የዚህ ዩቲዩብ ቻናል ቤተሰብ ካልሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆኑ። ቀጥታ ወደ ቪዲዮ እንሄዳለን። ቪዲዮ ዛሬ ደግሞ የምናየው ከዚህ በፊት በፓርት 1 ስለ ክሊፕቦርድ አይተን ነበረ፣ ወይም ደግሞ እዚህ ላይ ምን አይነት ፊቸሮች አሉ፣ ምን አይነት ነገሮችን እናገኛለን የሚለውን አይተን ነበረ። በዛሬው ደግሞ የምናየው ስለ ፎንት ፎርማቲንግ ሊሆን ነው ማለት ነው። ፎንት ፎርማቲንግ ላይ የተለያዩ ፊቸሮች አሉ። ፎንት ስታይል አለ፣ ፎንት ሳይዝ አለ፣ ቦልድ፣ ኢታሊክ፣ አንደርላይን አለ፣ ስትራይክ ስሩ አለ፣ ሰብስክሪፕት፣ ሱፐርስክሪፕት አሉ፣ ቴክስት ኢፌክት አለ፣ ክሊር ፎርማቲንግ አለ። የተለያዩ ብዙ አይነት ፊቸሮች አሉ። ሁሉንም ስቴፕ ባይ ስቴፕ እናያለን ማለት ነው። ቀጥታ ወደ ቪዲዮ እንሄዳለን። ቪዲዮዎችን አሁን ሁሉንም ነገር ፎርማቱን ለማስተካከል ምን ማድረግ አለብን? መጀመሪያ ቴክስቶቹን ምን ማድረግ አለብን? መጀመሪያ ክሊክ ማድረግ አለብን ማለት ነው። እንደዚህ ክሊክ ካደረግን በኋላ ፎንት ስታይል እዚህ ጋር እንደምታዩት እቺን ክሊክ ስናደርጋት ያስመርጠናል። የተለያዩ ፎንት ስታይሎች አሉ። በዚህ አይነት መምረጥ እንችላለን ማለት ነው። ግን በዋናነት ምን መምረጥ ያለባችሁ ታይምስ ኒው ሮማን የሚባለውን ነገር ነው ማለት ነው። ያ ማለትም ደግሞ ምንድነው ብዙ ሪሰርቾች ፕሮፖዛል ላይ ምናምን አድቫይስ የሚደረገው ሪኮመንድድ የሆነው ፎንት ስታይል ነው ማለት ነው። ከዛም በተጨማሪ ደግሞ ፎንት ሳይዙ እዚህ ጋር የተለያየ ፎንት ሳይዝ አለ። እስከፈለግነው ድረስ እንደዚህ መቀየር እንችላለን ማለት ነው። ግን ደግሞ ቦዲ ከሆነ ምን ማድረግ አለብን? 12 መሆን አለበት ማለት ነው። ግን ደግሞ እቺን ብቻዋን መምረጥ የምንችል ከሆነ ይሄን ፎንት ሳይዙ 14 ቢሆን የበለጠ አሪፍ ነው ማለት ነው። ምክንያቱም ታይትል ብዙ ጊዜ ፎንት ስታይሉ 14 ነው። ፎንት ሳይዙ ደግሞ ለቦዲ ከሆነ ደግሞ 12 ነው ማለት ነው ፎንት ስታይሉ። ከዛም በተጨማሪ እቺን ክሊክ እናደርግና ሌሎቹ እነዚህ ጋር አሁን ቦልድ የሚል አለ። ቦልድ ስናደርገው እንደምታዩት እዚህ ጋር ምን የሚያደርግልን ማለት ነው? ቴክስቶችን ወይም ደግሞ ወርዶችን ቦልድ የሚያደርግልን ነው ማለት ነው። ከዚህ በተጨማሪ ከጎን ያለችው ኢታሊክ ታደርግልናለች ማለት ነው። ስታይሏን ወደዚህ አይነት ይቀይርልናል ማለት ነው። ከዚህ በተጨማሪ በሶስተኛው አንደርላይን አለ ማለት ነው። አንደርላይን ስናደርግ ግን የተለያየ አንደርላይን ሜተዶች አሉ። እዚህ እንደዚህ አይነት አለ፣ በሁለት መስመር አለ፣ ሶሊድ ሆኖ አንድ አይነት አለ፣ ዚግዛግ እንደዚህ ነገሮች አሉ፣ ነጠብጣብ ነገር ዚግዛግ የሆነ አንደርላይን አለ እና የተለያዩ አንደርላይን አለ ማለት ነው። ከዛም በተጨማሪ እዚህ ጋር እንደምታዩት አንደርላይን ከለሮች አሉ። አንደርላይን ያደረግነው ምን አይነት ከለር እንዲሆን ትፈልጋላችሁ የሚለውን ነገርም እንደዚህ መምረጥ እንችላለን ማለት ነው። እና እንደዚህ አድርገን አንደርላይን ማድረግ እንችላለን ማለት ነው። ከዛም በተጨማሪ እዚህ ጋር ስትራይክ ስሩ አለች። ስትራይክ ስሩ ምንድነው? ጽሁፎቹን የምታጠፋልን ነው። ለምሳሌ እንደዚህ ስናደርገው እዚህ ጋር እንደምታዩት ምን አደረገው ማለት ነው? ጽሁፉን አጠፋልን፣ ወይም ደግሞ በጽሁፉ ላይ መስመር አድርጎ ያ ነገር እንደጠፋ አሳየን ማለት ነው። እንደዚህ አድርጎ ማለት ነው። እና እንደዚህ ማድረግ ይቻላል ማለት ነው። ይሄን ነገር እናጠፋዋለን። እሺ ከዛም በመቀጠል ደግሞ ሱፐርስክሪፕት እና ሰብስክሪፕትን እናያለን። ሰብስክሪፕትን ስናይ መጀመሪያ አሁን ለምሳሌ x1 ለማለት ብንፈልግ x እንላለን። ከዛ ሰብስክሪፕት እንልና ክሊክ ሰብስክሪፕት የሚለውን ክሊክ አድርገን x1 ነው የፈለግነው። ከዛ x1 እንላለን። ከዛ ከእንደገና ፕላስ የሚል ካለው ወይም ደግሞ በዚህ የሚቀጥል ካልሆነ ሰብስክሪፕት የምትለውን አጥፍተን ፕላስ እንላለን። ወይም ደግሞ እንደዚህ ፕላስ ካለን በኋላ x2 ደግሞ መጨመር ከፈለግን x እንላለን። ከእንደገና ሰብስክሪፕትን ክሊክ ማድረግ አለብን ማለት ነው። በቃ ሰብስክሪፕት ማስገባት የምንፈልግ ከሆነ ግዴታ ሰብስክሪፕት የሚለውን ክሊክ ማድረግ አለብን ማለት ነው። x2 እንደዚህ አድርገን መስራት እንችላለን ማለት ነው። ግን ይችን ሰብስክሪፕት የምትለውን ማጥፋት አለብን ከሰብስክሪፕት እንዳይጽፍብን ማለት ነው። ከዚህ ወዲያ እንደዚህ እያደረግን በፕሮሰስ መሄድ ይቻላል ማለት ነው። ከዛ በተጨማሪ ሱፐርስክሪፕትን ደግሞ እናያለን። ሱፐርስክሪፕት ስንሰራ x the power of 3 ወይም ደግሞ x ስኩዌር ማድረግ ብንፈልግ x እንላለን። ሱፐርስክሪፕትን ክሊክ እናደርግና 2 እንደዚህ ይሰራል ማለት ነው። አሁንም ሱፐርስክሪፕትን እናጠፋታለን። ከዛ ምን እናደርጋለን? ፕላስ ብናደርግ
እንዲሁም ደግሞ x ፓወር ኦፍ 3 x ኪዩብ ለማድረግ ደግሞ እንፈልግ x እንጽፋለን። ከዛ ሱፐርስክሪፕት እንጽፍና ሱፐርስክሪፕት የሚለውን ከነካም በኋላ 3 እንላለን ማለት ነው። ጻፈልን። ከዛ በዚህ አይነት መንገድ እንደዚህ ያደረግን መስራት እንችላለን ማለት ነው። እቺ ነገሮች ሰብስክሪፕት እና ሱፐርስክሪፕት በጣም አሪፍ ፊቸር ነች፣ ታቋት ትጠቅማለች ማለት ነው። ከዛ በተጨማሪ ደግሞ ይሄኛው የቴክስቶቹ ፊቸራቸው የሚቀያየርልን ወይም ደግሞ በእነዚህ አይነት በተለያዩ ፊቸሮች እንጽፍ ሊያደርገን የሚችል ነው ማለት ነው። ለምሳሌ እዚህ ጋር አሁን እንደዚህ ክሊክ ባደርግና ፊቸራቸውን እንደዚህ ማየት እንችላለን ማለት ነው። ይኸውና የቴክስቶቹ ኢፌክታቸው ፊቸራቸው የቴክስት ኢፌክቶች ናቸው እነዚህ እና በምን አይነት መሆን አለበት ይሄ ይሁን የሚለውም የተለያየ አይነት የሚያሳየን ነው ማለት ነው። ሪፍሌክሽኑ ምን መምሰል አለበት የሚለውንም ነገር እዚሁ ያሳያል። ያ ማለት የተለያዩ ስታይሎች ስላሉት ማለት ነው። እንደዚህ እንደምታዩት ሪፍሌክሽኑ ምንድነው የሚለውንም ያሳየናል። ከዛም በተጨማሪ ሻዶ የሚባለውም አለ፣ ደብዘዝ ያለው ወይ ማለት ነው። ደብዘዝ ባለ መንገድ ማሳየት የምንፈልግ ከሆነ ግሎም አለ የሆነ ባክግራውንዷ ላይ ማለት ነው። እና እንደዚህ አይነት የተለያዩ ፊቸሮች አሉ ቴክስቶቹ ኢፌክት እንዲኖራቸው የምናደርግበት ነው ማለት ነው። ከዛ በተጨማሪ ደግሞ ይሄኛው እዚህ ጋር እንደምታዩት ቴክስት ሃይላይት ከለር አለ እሺ ማለት ነው። እቺ ምን ትሰራለች ማለት ነው? እዚህ ቴክስት ያደረግነው ባክግራውንዷን ብቻ የሚቀይርልን ነው። ለምሳሌ አሁን እንደዚህ ካደረኩኝ አሁን ይኸውና ቴክስት ያደረግነው ወይም ደግሞ ክሊክ ያደረግነው ባክግራውንድ ብቻ ይቀይርልናል ማለት ነው። እዚህ ጋር እንደምታዩት ለምሳሌ አሁን እንደዚህ አድርጌ ይቺን ለብቻዋ መቀየር እችላለሁ ማለት ነው። እንደዚህ ምናምን ማድረግ እችላለሁ ማለት ነው። በእነዚህ አይነት ይሄ ቴክስቶቹን ምንድነው ክሊክ የምናደርጋቸውን ቴክስቶች የሚያጠፋልን እና የሚቀይርልን ነው ማለት ነው። ወደ እንትኑ የሚመልስልን ነው ማለት ነው። ያ ነገር ይሄ ቴክስቱ ማለት ነው ተደረገውን ወይም ደግሞ እዚች ጋር ክሊክ ያደረግናትን ቴክስቶች ወይም ደግሞ ወርዶቹ ባክግራውንዳቸውን የሚቀይርልን ነው ማለት ነው። ከዛ በተጨማሪ ደግሞ እዚህ ከጎን ያለችው ይቺ ደግሞ ምንድነው ከለሮቹን የሚቀያየርልን ነው። የምኖቹ የወርዶችን ከለር የሚቀይርልን ነው። ለምሳሌ አሁን እዚህ ጋር እንደዚህ ክሊክ ካደረኩኝ በኋላ አንቀያ አደረኩት ወይም ደግሞ የፈለኩት ቢጫም እንደዚህ ማድረግ እችላለሁ፣ ብሉም ማድረግ እችላለሁ፣ ጎልደን አይነት ማድረግ እችላለሁና የተለያዩ ፊደሎቹን የሚቀይርልን ነው ማለት ነው። ከዛ በተጨማሪ ሌላ ማየት ያለባችሁ እዚች ጋር አፐር ኬዝ ሳይሆን ቴክስቶቹን የምንጨምርበት ሳይዞቹን ማለት ነው። የወርዶችን ፎንት ሳይዝ የምንጨምርበትና የምንቀንስበት አለ። ያ ማለትም አሁን እዚህ ጋር እንደዚህ ክሊክ ሳደርግ እዚህ ጋር ፎንት ሳይዝ ቁጥር መጻፍ ሳይጠበቅብኝ በቀላሉ እንደዚህ እያደረኩኝ ፎንት ሳይዙን መጨመር እችላለሁ ማለት ነው። ግን ደግሞ ይቺ ትንሿ ደግሞ ፎንት ሳይዙን የምንቀንስባት ነች ማለት ነው። እንደዚህ ስናደርግ ይኸውና ይቀንስልናል ማለት ነው። ከዛ ከጎን ያለችው ደግሞ ኬዞቹን የምንቀይርበት ነው ማለት ነው። ያ ማለትም ሎወር ኬዝ የምናደርግበት አለ ወይም ስሞል ሌተር አፐር ኬዝ የምናደርግበት አለ። ሁሉንም ካፒታል ሌተር የምናደርግበት ካፒታል ኢች ሌተር ከሆነ ደግሞ ከጋፓ በኋላ ወይም ደግሞ ስፔስ ካደረግን በኋላ ያለውን ካፒታላይዝ የሚያደርግልን ነው ማለት ነው። ለምሳሌ አሁን ሎወር ኬዝ ስናደርግ ይኸውና እንደምታዩት ሙሉ ምን ሆነ ስሞል ሌተር ሆነ ማለት ነው። ከዛም በተጨማሪ አፐር ኬዝ ስናደርግ እዚህ ጋር እንደምታዩት ሙሉ ካፒታል ሌተር ሆነ ማለት ነው። ከዛም በሶስተኛ ደግሞ ካፒታል ኢች ሌተር የሚለውን ስንነካ ምን መጣ ማለት ነው። የመጀመሪያዎቹ ካፒታላይዝ ይሆናሉ ማለት ነው። እዚህ ጋር ሲ ለምሳሌ እዚህ ጋር ኦ፣ እዚህ ጋር አይ፣ እዚህ ጋር ኤፍ፣ እዚህ ጋር ቲ፣ እዚህ ጋር አይ፣ እዚህ ጋር ፒ ከስፔሷ በኋላ ያለው ነገሮች ወደ ምን የሚቀየሩበት ነው? ወደ ካፒታል ሌተር የሚቀየርበት ነው ማለት ነው። ከዛም በተጨማሪ ደግሞ እቺ ከጎን ያለችው ደግሞ ፎርማቱን እስካሁን የሰራናቸውን ፎርማቶች ክሊር የሚያደርግልን ነው ማለት ነው። ለምሳሌ እንደዚህ ካደረግን በኋላ ክሊር ፎርማት ስንለው እዚህ ጋር የነበረው ቦልድ ኢታሊክ ምናምን የነበርነው የሰራናቸው ነገሮችን ወደ ኋላ ይመልስልናል ማለት ነው። እና እዚህች ላይ ፎንት ፎርማቲንግ ላይ ያሉት ፊቸሮች እነዚህን ይመስላሉ።
በደንብ ለተለያዩ ለሪሰርች ሊሆን ይችላል ለፕሮፖዛል ሊሆን ይችላል ወይም ደግሞ የተለያዩ ዶክመንቶችን ኤዲት በምናደርግበት ሰዓት ላይ ሊሆን ይችላል በጣም የሚጠቅሙ ፊቸሮች ያሉት ናቸው። የዛሬ ቪዲዮ ደግሞ ይሄንን ይመስል ነበር። ስላዳመጣችሁኝ አመሰግናለሁ። ይህን ዩቲዩብ ቻናል ሰብስክራይብ ላይክ ኤንድ ሼር ማድረግ እንዳይረሳ። በቀጣይ ቪዲዮ ደግሞ ስለ ፓራግራፍ ቪዲዮ ይዤ እመጣለሁ ማለት ነው። ቴንክ ዩ ሶ ማች አመሰግናለሁ።